ከቤታ በላይ ጂጂ አልሰደበቻችሁ። ታክቲከኞቹ አስማተኞቹ እስቲ ይችን መልእክቴን ለልዕልቷ ሶሻል ሚዲያ ላይ ስላደረገችው ነው እንጂ ሶሻል ሚዲያ ላይ ባይሆን ልዕልቷን ስለመግባባት እኔም እንትን አለም። ግን እሷም ለኦዲየንስ ብቻ ምን ለኦዲየንሶቼ ነው እንግዲህ እሷም ወክላለሁ ያለችው ነው ወክላለሁ ብያመንኩበት ነው። ዊግ ማረጊ ያምርብኛል ጋይስ። እኔ እኮ ፀጉሬ ቆንጆ ነው፣ ግን ለምን እንዳረኩኝ አላውቅም። ለለውጥ ብዬ ነው። ብዙ ካረጋችሁት ይመልጣል ይባላል፣ አውልቀዋለሁ። ኤኒዌይ ፈጣሪን እኮ አለማመስገን ነው። ወደ መልእክቴ ልግባና ልዕልቷዬ ዊዝ ሪስፔክት አሁን የተናገርሽው ንግግር ፍጹም ከእውነት የራቀ አንደኛ ዝሆኔ አንቺ የሰደበችሽን በልጆች የሰደበችሽን አክሴፕት ማድረግ ያንቺ ነው። የራሳችሁን ደብቃችሁ የሌላውን ላልሽው ግን እኛ በቁጥር የምንቆጠር ተጋሩ እዚህ ሶሻል ሚዲያ ላይ ያለ ነው የትግራይን ህዝብ እንወክላለን ብዬ አላስብም። አንቺ ስትናገሪ ተጋሩ ነው ያልሽው። እኔ የኦሮሞ ህዝብ ሁሉ ብዬ በዝሆኔ ምክንያት አልናገርም። አንዷን ሰበዟን ቆሻሿን ወጥቼ እናገር ይሆናል እንጂ እና ወደ ህዝብም የሚያስደብቅም ህዝብም የሚያስደርስ ነገር አይደለም። እኛ ያው ከእውቀት ነፃ ስለሆንን ነው ህዝብና ግለሰብ መለየት ያቃተን እንጂ ቢልልንማ እኛ ነፃነት ያለበት ሀገር፣ ሰላም ያለበት ሀገር፣ ከሁሉም ጋር ተከባብረን የምንኖርበት ሀገር ላይ ሆነን እዛ ስላለው መለያየትና መከፋፈል አያስፈልገንም ነበር። ነገር ግን ያለው ፖለቲካ ለእርስ በርሳችን እንጂ ለሌላው እንዳናስብ አድርጎናል። ኤንዌይ ግን ልል የፈለኩት ለሳምሪ ድምፅ አሉናችሁ ላልሽው እኔ በግሌ በተቻለ መጠን ሆኜላታለሁ። ድምፅ ስሟንም አላነሳሁም። ምክንያቱም እሷን ያዋረደቻት እናቷ ናት እንጂ ህዝብ አይደለም። የተጠላችው እናቷን ስለሚጠሉ ነው እንጂ ፐርሰናሊ ሳምሪ ያስገደለችው ያሳገተችው ቋንቋ ለምን አትናገርም ብላ ያስመለሰችው ገጀራ ይዛ ወጣ ያስፈራራችው ወይም ደግሞ ሰው ሞተ ብላ ተደስታ ሻምፓኝ የከፈተችበት ቪዲዮ ኖሮ አይደለም። ለተጋሩ ድምፅ ሆና ነበር ዝሆን ይላልሽው ማለት አያስፈልጋት ማለት ለራሷ ለመጣችበት ድምፅ ሆነች በቂ ነው። ዛሬ ላይ ተጠቅመው እንደጣሏት ለኛም እኮ አጠቅም። አላማ ያለው ሰው እስከ መጨረሻው ነው የሚታገለው። አላማ የሌለው ሰው ከመሀል ያቋርጣል። ደሩ ዘሃረሩ ለምን ለእናንተ ከእናንተ ከሆነ ብላ ነው ያቋረጠችው። ያ የቅናት የገንዘብ ማግኘት እንጂ ለኛ አስባ እኛን ወዳን አይደለም። ገባሽ? እኔ አንድ ጊዜ የወደድኩትን ሰው ልጠላው አልችልም። ያከበርኩትን ሰው ልጠላው አልችልም። ልርቀው እችላለሁ። እና እሷ የገንዘብ ጥማት እንጂ ተጋሩን ወዳ አይደለም። አሁን ነው ጥፍር እየለመነች የሆዴን ሀጂን እኔን ደግሞ የምትለምነው እግር የምትልሰው እሱ አሁን እንጂ ትክክለኛ ገንዘብ ፈልጋ እንጂ ለአማራ ወይ ለትግራይ ወይ ለኦሮሞ አስባ አዝናም አይደለም። በእርግጠኝነት ነው የምናገረው። ከዛ በኋላ ደግሞ የራሳችሁን ደብቃችሁ ምናምን ላልሽው ቱ ቢ ኦነስት ከሁሉም ላይ ባለጌ ያለ ጥሩ አለ። እንደዛ መቆጣጠርማ ከተጀመረ በትግራይ ጄኖሳይድ ላይ በጣም በቁጥር የሚቆጠሩ ካልሆኑ በስተቀር ባሽሙርም በይ የቆየ ቪዲዮ አውጥቶ ቁስል በመቀስቀስም በይ መርዝ በመርጨትም በይ ምንም በማለት ማአት እኮ ናቸው። ያንን ግን በቃ አልፈን በፍቅር መኖር ይሻላል በሚል በተወሰኑ ሰዎች እያደረግን ያለ ነው። ወደፊት ለማስኬድ ሰላም ፍቅር እንዲኖር ጃኒና አዶናይ ሲጋቡ፣ አበቄለሽና አወት ሲጋቡ፣ ዴዚና አሌክስ ሲፋቀሩ ምን ሲሉ የምንደግፈው እኮ ሰላምን ስለናፈቀ ነው፣ ሰላምን ስለፈለግን ነው። በእርግጠኝነት የኔ አይነት አመለካከት ያላቸው በጣም ብዙ ኢትዮጵያኖች አሉ። ስለዚህ ዝሆኔ ያስገደለች፣ ያሳገተች፣ ያሳረደች ቤታዮ ተሳድባለች። ታዲያ አንቺ ጥሩ ስነ ምግባርን የምትማሪው እኮ ከእናትሽ አይደል እንዴ? አንቺ ደግሞ ለልጆችሽ አርአያ ነው የምትሆኚ። ዝሆኔ ትልቅ ሴት ናት። እዚህ ሶሻል ሚዲያ ላይ አሉ ከሚባሉ ትልልቅ ሴቶች መካከል ነች። እነ ቤታዮ እኮ እሷን እየሰሙ አይደል እንዴ? ቤታዮም በይ ማንም ተራውም መንደሬውም አለሌውም በመጥቶ ከተናገረ እሷን ሰምቶ ነው። ስለዚህ ሁሉም ሰው ትልልቆች የሚያደርጉትን ነው የሚያደርገው። ደግሞ ቤታዮ ቱ ቢ ኦነስት እኔ ቤታዮ ፍሬንድ ስለሆንኩ ወይ ስለሆንኩ ስላልሆንኩ ስለማቃ ስለማላቃት ምናምን አይደለም። እኔ ቤታዮ በምትሳደብበት ሰዓት ላይ እኔ እዚህ ሶሻል ሚዲያ ላይም አልነበርኩም። እኔ ሌላ ዓለም ውስጥ ነበርኩ። ሜቢ እኔም በሆን ኖሮ ከእሷ የባስኩ ልሆን ይችል ነበረ። አይደለሁም እንጂ ልሆን ይችል ነበረ። ነገር ግን አትሊስት ቤታዮ ያደረገችውን ነገር ተናገረችው። እዚህ እድሜ ላይ ቢሆን ኖሮ
ዛሬ የማስበውን አይነት አስተሳሰብ ቢኖር ኖሮ እንደዛ ባልተናገርኩ ብላለች። ባትናገር ጥሩ ነበር። የተናገረችው ነገር አዎ ትክክል አይደለም ግን ከሷ የባሰ መርዝ ሲረጩና ሲያስጨፈጭፉ የነበሩ በተግባር እኛ ስለምናውቃቸው የትግራይ ህዝብ ጠንቅቆ ያውቃል። ገዳዩንም ወዳጁንም ያውቃል። ስለዚህ እኛ መቁጠርም ወደዛም ማለፍም አንፈልግም። እኛ የምንፈልገው ሰላም ነው እንጂ ያጣነው እርግጠኛው የነምሮች ብዙሃኑ ሰላም ነው የናፈቀው ብዙሃኑ። ስለዚህ ዝሆኔ አስገድላለች፣ ዝሆኔ አሳግታለች፣ ዝሆኔ በጣም ብዙ ወንጀል ከሷ አልፎ ተርፎ ዛሬ ልጇና ልጅ ልጆቿ እንዲሰደቡ ያደረገችው እኮ በራሷ ተግባር ነው። ልጇን ያዋረደችው እሷ እንጂ የሚዲያ ሰው አይደለም። የሚዲያ ሰውማ እናቷን ከመጥላቱ የተነሳ እሷ ዩቱብ ስትከፍት ሄዶ ሰፖርት አድርጓታል። ፋኒ አንቺ በገለሽው የፈለግሽው በይው፣ ግን ወልዷል። እናቷ እስከምትደፍረው ቀን ድረስ ግን 2 ልጆች አሳቅፏታል። ያንን ነው የማውቀው። ስለነሱ አያገባኝም። ነገር ግን ከቤታዩ በይ አንቺና ቤታዩ ችግር ካለ የራሳችሁ አንቺና ልጅ መታረቃችሁ እኔ ምንም ችግር የለብኝም። ነገር ግን ያንቺን ልጆች ሰደኔ አንቺ ቤት ልጆችን ሰደበች ብለሽ ያዘንሽ ሴት ነሽ፣ ያለቀሽ ሴት ነሽ። አሁን እሷ ልጆቿን ብታከብር አንቺ ልጆች ሚዲያ ላይ ወጥተሽ መነገጃ ካላረግሻቸው እኮ ማንም አይስቅባቸው፣ ማንም አይሰድባቸው፣ ማንም አይሳለቅባቸው አይደል እንዴ? እሷ ግን የልጅ ልጆቿን ሳይቀር መለመኛ ካረገች ማንም መጥቶ ቢተቻት መልመድ አለባት። ከዛ በተረፈ ደግሞ እኔ አላወዳድርም፣ ገዳይን ከገዳይ አላወዳድርም፣ ሰዳቢን ከሰዳቢ አላወዳድርም። ያ ቤታዮ በምትሰራው ነገር ካጠፋችው ነገር እንደተጸጸተች በብዙ ነገር እኮ ታሳያለች። አንድ ቀን ደግሞ በራሷ እኔ ይሄንን ብላ ህዝብን የሚያፈቃቅር ነገር የተሳሳተ ነገር ተናግራለሁ ብላ ደግሞ በራሷ መንገድ የምታስረዳበት ጊዜ ይኖራል። ስለዚህ ተጋሩና ትግራዋይ ይለያል። አይ ቲንክ ሎዛን ነው የፖስተቻት እንደገባኝ ሎዛ ተናግራለች። በዛ ሰዓት ያልተናገረ ሰው በጣም ብዙ ያው ሰላም ሊመጣ ሲል የቆየ ቪዲዮ እየለጠፉ ህዝብ እንዲባላ፣ ህዝብ እንዳይረሳ፣ ህዝብ እንዲቆሰቁስ፣ ህዝብ እንዲያለቅስ የሚያደርጉ ብዙ መርዘኛ ተንከሲስ መረን ሰዎች አሉ። እነሱንም ከቁጥር ካስገባሻቸው ማለት ነው። ስለዚህ ልዕልቷዬ ቱ ቢ ኦነስት ዝሆኔ እስከዛሬ ቀን ድረስ የምታወራው እሷም ባላገር ሆና ከሀገር ውጧለች። ጀርመን ተቀምጣ መንግስት አስቀምጣለች። ያቺ የአንቺ እናት የኔ እናት፣ የአንቺ አባት የኔ አባት፣ የሁሉም የመላ የኢትዮጵያ ህዝብ እናትና አባት በጥፍሩ ያቆማትን ሀገር እሷ ውጡ ብላ ልትል የማትችል ደንቆሮና መሀይም ናት። ታዲያ ማንም የመጣና ቢወጣባት ቢረግጣት ይሄ የሚያስከፋ ነገር ነው እና አትሳሳች። ቤታዮ ምናምን አይደለም። ያ የሞተውና ያ የተጎዳው ህዝብ ጠላቱና ወዳጁን ጠንቅቆ ያውቃል። አንድ አባት የወለዳቸው አንዱ መልካም ሲያደርግ አንዱ መጥፎ ተናግሮ እኮ አይተናል። ስለዚህ እኔ ይህንን መልስን በመልስ ለመመለስ ሳይሆን ዝሆኔ ለማንም ማትጠቅም ናት። አንቺ እህትሽ ናት፣ ጓደኛሽ ናት፣ ወዳጅሽ ናት፣ መብትሽ ነው። ነገር ግን ከቤታዮ ጋር ማላወዳደርበት ምክንያት እውነቱን ልንገርሽ፣ ካወዳደር ሁሉንም ነው። ካላወዳደርን ግን እንደ ዝሆኔ እዚህ ሶሻል ሚዲያ ላይ መርዝ አስገዳይ ቆሻሻ የለም። ቋንቋን ሳትናገር ቋንቋችሁን ተናገሩ። ቋንቋ ካልተናገራችሁ ውጡ ያለች ባለጌ መስሎሽ ነው። ቴንክ ዩ